ትልቅ የጥንቃቄ መልእክት ቴሌግራም ላይ እንደዚህ አይነት ሊንኮች ሲላክላችሁ ምን ነገሮች ሊፈጠሩ እንደሚችሉ ልንገራችሁ። ይሄ ነገር እኔም ጋር ተልኳል። ከቅርብ ጓደኛዬ ከክፍል ጓደኛዬ ነው ይሄ ነገር የተላከልኝ። እሱም አካውንቱ እንግዲህ ሀክ ሳይደረግበት አይቀርም። ለዛም ሳይሆን አይቀርም እንግዲህ እኔም ጋር ልኮልኝ የነበረው እዚህ ጋር እንደምትመለከቱት እኔ ጋር በእንግሊዝኛው ነው የተላከው፣ በአማርኛው የሚላክላችኋል። ፎቶዋችሁን የነውታ ተመልክቼው ነበረ። ማየት ከፈለጋችሁ እንግዲህ ሊንክ ንኩት ነው እንግዲህ ጠቆመ ማለት ነው። በአማርኛም ደግሞ ፎቶውን ሰምዌር አይቼዋለሁ። እዚህ ጋር እንዳያያዝኩላችሁ ሰምዌር የሆነ ቦታ አይቼዋለሁና ይኸው የሚል ነገር ነው የሚላክላችሁ። እኔ እንኳን ስለ ነገሩ ኢንፎርሜሽኑ ስለነበረኝ እዚህ ጋር እንደምትመለከቱት ያየኸውን ፎቶ እንግዲህ በፍሬም አድርገህ ቤተ ግድግዳ ላይ ስቀለው ብዬ ነበረ የመለስኩለት። ለማንኛውም ይህን ቪዲዮ ለብሶ ሊጠቅም ይችላልና ብዙዎች በአሁኑ ወቅት በዚህ ጉዳይ በጣም ተጨንቀዋሉና ሼር እያደረጋችሁ አድርሱላቸው። እኔ ሊንኮች ተልኮላችሁ በምትነኩበት ወቅት አካውንታችሁ ከእናንተ ቁጥጥር ውጭ ስለሚሆን እጅግ በጣም አሰቃቂ ወይም ደግሞ ደባሪ የሆኑ ቪዲዮዎች እንደ ሴክስ ፖርን አይነት ቪዲዮዎች የሉም። እንደዚህ አይነት ቪዲዮዎችን ለወዳጆቻችሁ ቻታችሁ ላይ ላሉ ሰዎች ምናምን ነገር ይላክላችኋል። አስበው ምን አይነት ከባድ እንደሚሆን። በተለይ ደግሞ እጅግ በጣም ለምታከብራቸው ሰዎች ሲሆን ደግሞ ልክ እንደ ኡስታዞችህ ምናምን በጣም የምታከብራቸው አይነት ሰዎች ሲሆኑ ደግሞ እጅግ በጣም የሚያስደነግጥ ነገር ይኖረዋል። ቪዲዮዎች እንደዚህ ሴክስ እንትን ያለባቸው ምስሎች እንደዚህ ነገሮች ይላካሉ ማለት ነው። ይሄ ደግሞ እጅግ በጣም የሚደብር ነገርም ጭምር ነውና እንደዚህ ነገሮች ከመንካት ተቆጠቡ። ከዚህም ባሻገር ደግሞ እንግዲህ ቅርብ ላሉ ቻት ከምታደርጓቸው ሰዎች ያለውን ነገር አንደርስታንድ ማድረግ ስለማይከብዳቸው ለእነሱም እንግዲህ አርጀንት የሆነ ቦታ ላይ ብር አስፈልጎኝ ነበር፣ እስኪ በዚህ አካውንት አስገባል የሚል አካውንታቸውን አያይዞ ወደ እነሱ መልእክት ይልካሉ። እነዚህ ሰዎችም እንግዲህ እንደዚህ ነገሮችን አንደርስታንድ የማያደርጉ ከሆነ ያለውን ወቅታዊ ችግር የማያውቁ ከሆነ ይህን ገንዘብ እናንተ ናችሁ ብለው አስበው ሊልኩ ይችላሉ በተላከላቸው አካውንት ማለት ነው። ስለዚህ እንደዚህ አይነት ነገሮች እንደዚህ አይነት ሊንኮች ሲመጥላችሁ ቼክ ማድረጋችሁን አትርሱ። በፍጹም ቶሎ ለመንካት ምናምን ነገር መቸኮል የለባችሁም። ለማጥራት ሞክሩ። በጣም ቅርብ ከምትሏቸው ሰዎች ጭምር ሊሆንም ስለሚችል ልክ እኔ እንዳልኳችሁ ከክላስ ጓደኛዬ ነው የተላከልኝ እንዳልኳችሁ ማለት ነው። ስለዚህ እንደዚህ አይነት ነገሮች በሚመጡላችሁ ወቅት በጣም ጥንቃቄ አድርጉ። ለማየት ሞክሩ። በአማርኛም በእንግሊዝኛ ሊሆን ይችላል የሚላክላችሁና ሊንኮች ሲመጡላችሁ ከመንካት ልትቆጠቡ ይገባል። ላድርሳችሁ ብዬ ነው። ኤኒዌይስ ቪዲዮን በደንብ ላይክ፣ ሼር፣ ሪፖስት ያደርጋችሁ ለሁሉም ሰው አድርሱት። ወቅቱ ላይ በጣም አስቸጋሪ የሆነ ጉዳይ ስለሆነ ነው ላድርሳችሁ ብዬ ነው። ሰላም አሌይኩም። ይመቻችሁ።